አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ዛሬ የምሰራላችሁ የዩቲዩብ ኢንትሮ ወይም የዩቲዩብ መግቢያ እንሰራለን ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቀጥታ ወደ ፕሌይ ስቶር እንሄዳለን ማለት ነው። እዚህ ጋር ሰርች ባሮ ጋር ኢንትሮ ማይክር ብለን እንጽፋለን። ይሄ እዚህ ጋር ላይ ወጣላችሁ ይችላል። አንዳንድ አፕሊኬሽን በካፒታል ሌተር ይሄ መጠቀም አለብን። ኢንትሮ ማይክር ብለን እንደዚህ እንጽፍና በዚህ መልኩ ይመጣልናል። እኔ አውርጄዋለሁ አፕሊኬሽኑ ለእናንተ ለማሳየት ያህል ነው። ቀጥታ እንደዚህ እንፈልገዋለን አፕ ይሄው አፕ በዚህ መልኩ ይመጣልናል። ይሄ ነው ማለት ነው። እሱን እንነካለን። እኔ ኦፕን ነው የምለው አውርጄዋለሁ። ከዛ በዚህ መልኩ ማሻአላ በጣም የሚያማምሩ ናቸው ማለት ነው። እዚህ ጋር እኔ ምርጫዬ ይሄ ነው ማለት ነው። ይሄኛው በጣም የሚያማምሩ ብዙ አሉ ማለት ነው። የኔ ምርጫዬ በዚህኛው ውስጥ ሞክረው ጠቅ እናደርግና አሉ የሚለው የመጀመሪያው እዚህ ጋር እንነካለን ማለት ነው። ከዛ እንደዚህ ወደ ጋላሪ ያስገባናል። ጋላሪ ላይ የዩቲዩብ ስማችን ጽፈን ያዘጋጀነውን እናስገባለን። ወይም ፕሮፋይል ፎቶ ሊሆን ይችላል። የዩቲዩብ ስማችን ጽፈን ያዘጋጀነው እዚህ ጋላሪያችን ላይ እናገኛለን። አሁን እኔ ያዘጋጀሁትን እነካና ዳውን እለዋለሁ ማለት ነው። ከዛ እዚህ ጋር ምንድነው የምንነካው? እዚህ ጋር ዩዝ የሚለውን እንነካለን። ከዛ በዚህ መልኩ ያመጣናል ማለት ነው። እዚህ ጋር ኤዲት የሚለውን እንነካለን። ከዛ ያው ቅድም በጋላሪ ላይ ያመጣሁትን እዚህ ጋር ይመጣልኛል ማለት ነው። ቅድም ጋላሪ ውስጥ ገብቼ ያው ስነካ ያላሳየኋችሁ ሌላ ነገር እንዳይታየብኝ ብዬ ነው ማለት ነው። እዛ ውስጥ ገብቼ ወደ ጋላሪ ወስዶኝ የተዘጋጀው ይሄኛውን ነክቼ ነው እዚህ ጋር አምጥቶ ቁጭ አደረገልኝ። ከዛ እዚህ ጋር በዚህ መልኩ ራይት አድርግና እዚህ ጋር እነካለን። ከዛ በዚህ መልኩ ወደዚህ ያመጣናል። እዚህ ጋር ሾፕ የሚለውን እንነካለን። ያው በዚህ መልኩ ይመጣልናል ማለት ነው። ከዛ እዚህ ጋር በፈለግነው ሳይዝ አለ ማለት ነው መምረጥ እንችላለን። እኔ እዚህ ጋር ክቡን ነካና እዚህ ጋር ራሱን ያዝ አድርጌ አሰፋለሁ ማለት ነው። ያው በጣም አታስፉት፣ በጣም ትንሽ እንዳይሆን ማለት ነው። በዚህ መልኩ ካስተካከልኩ በኋላ እዚህ ጋር ራይት ምልክት አለ፣ እዚህ ጋር ነካለሁ። ከዛ ይሄው እንደምታዩት በዚህ መልኩ ሆነልኝ ማለት ነው። አሁን ቀጥታ ወዴት ነው የምንሄደው? እዚህ ጋር ስም እንጽፋለን ማለት ነው። እዚህ ጋር ስለምትሰሩት ነገር ትጽፋላችሁ። እዚህ ጋር ግዴታ አይደለም። እኔ አሁን እዚህ ጋር አልጽፍም። እዚህ ጋር የዩቲዩብ ስማችንን እንጽፋለን። እዚህ ጋር ዲሊት አደርገዋለሁ። የመጀመሪያው ያው የስራ ከፈለጋችሁ ማስገባት ትችላላችሁ። ምን እንደምትሰሩ ምናምን መዘርዘር ያ ነገር እኔ አልፈልገውም። እዚህ ጋር ስሜን ለመጻፍ ራሱን ነካ አደርጋለሁ። ከዛ እዚህ ጋር ዲሊት አደርገዋለሁ። ይሄኛው ያለው ከዛ ስሜን እጽፋለሁ ማለት ነው። የዩቲዩብ ስሜን እዚህ ጋር እጽፋለሁ። ይሄው እንደምታዩት በዚህ መልኩ ጽፎልኛል። እዚህ ጋር የፎት እንቀይራለን ማለት ነው። የጽሁፉን ቅርጽ የተለየ ማድረግ ከፈለግን እዚህ ጋር አሁን መቀየር ፈልጋለሁ። እዚህ ጋር የጋላሪ ምልክቱን እነካና
በዚህ መልኩ የተለያየ አይነት ሳይዝ የምትፈልጉት አይነት ቅርጽ ትሰጡታላችሁ ማለት ነው። እዚህ ጋር መርጠው ነው ይሄኛው ነው። ይሄኛው ምርጫዬ ነው። ያው እንደምታዩት እንደዚህ አማረበት። ከዛ እዚህ ጋር ከለር እንመርጣለን ማለት ነው። እዚህ ጋር ከለር የሚላለ እሱን ነካ አድርጌ ከለሬ እኔ የምፈልገው ከለር የኔ ምርጫ ይሄ ነው ማለት ነው። ከዛ እዚህ ጋር ራይት እላለሁ ማለት ነው። ከዛ በዚህ መልኩ እንደምታዩት ነው ማለት ነው። ከዛ በኋላ እዚህ ጋር አፕላይ የሚለውን እንነካለን ማለት ነው። ከዛ ይኸው እንደምታዩት በዚህ መልኩ እዚህ ጋር አፕላይ ምልክቱ እንነካና ይሄው እንደምታዩት በዚህ መልኩ ጨርሰናል ማለት ነው። ከዛ እዚህ ጋር ኤክስፖርት የሚለውን እንነካለን ማለት ነው። ከዛ እዚህ ጋር ነው ማስተካከል ያለባችሁ። እዚህ ጋር ኖርማል እናደርግና እዚህ ጋር ኤክስፖርት የሚለውን እንነካለን። እየቆጠረ ነው። ትዕግስት ይፈልጋል ትንሽ ኔትወርክ። ከዛ በዚህ መልኩ ወርዶ እዚህ ጋር ሴፍ የሚለውን እነካለሁ ማለት ነው። ሴፍ ጋላሪ ወደሚለው እንደዚህ ይመጣልኛል ማለት ነው። ከዛ እንደዚህ ከመጣ በኋላ እዚህ ጋር የሼር ምልክቱ ነካና ወደ ወደ ጋላሪ ሼር አደርገዋለሁ ማለት ነው። እዚህ ጋር አፕሎድ የሚለውን እነካለሁ። የምናደርገው ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን ቀጥታ እኔ ወደ ኢንሾርት እገባለሁ ማለት ነው። እኔ የምጠቀመው ብዙ ነገር በዚህ ነው ማለት ነው። እናንተ የተለያየ አፕሊኬሽን ካፕካት ነው የሚባለው እሱን ነገር የተለያየ ነገር ሊኖራችሁ ይችላል፣ ሊለያይ ይችላል። የሰው ኤዲት የሚያደርግበት እኔ ግን የማደርገው በዚህ ነው። ቀጥታ ወደዛ እገባለሁ። እናንተ ባላችሁ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር ቪዲዮ የሚለውን እንነካለን። ከዛ የመጀመሪያው ኒው የሚለውን እነካለሁ ማለት ነው። ከዛ ቀጥታ ወደ ጋላሪ ወደ ቪዲዮ አሁን የሰራሁት ቪዲዮ ወዳለበት እገባለሁ ማለት ነው። እዚህ ጋር ከታች እነካለሁ። እዚህ ጋር ከታች 3 ነጥብ እነካለሁኝ። ከዛ በዚህ መልኩ ይመጣልኛል አሁን የሰራሁትን ቪዲዮ ማለት ነው። አሁን ያዘጋጀሁትን እሱን ነካ አደርጋለሁ። ከዛ እዚህ ጋር በዚህ መልኩ ይመጣልኛል ማለት ነው። ከዛ እዚህ ጋር ምንድነው ማደርገው? እዚህ ጋር በመንካት የተለያየ ነገር አለ። እዚህ ጋር አሁን ነካና ቀጥታ በዚህ መልኩ ያመጣኛል። ከዛ እዚህ ጋር ነካና በዚህ መልኩ ያመጣኛል ማለት ነው። ከዛ ምንድነው ማደርገው? የላይክ ምልክቱን እነካለሁ። ከዛ በኋላ ደግሞ ሰብስክራይብ አድርጉኝ፣ ሰብስክራይብ የሚለውን እነካለሁ። ከዛ የተለያየ ነገር እዚህ ጋር መጠቀም እንችላለን። እኔ አሁን ለጊዜው ይሄኛው በቂ ነው ማለት ነው። መጨረሻም ላይ ማስገባት ትችላላችሁ።
በመጀመሪያው ላይ ብቻ ማስገባት ትችላላችሁ፣ በሁለቱም በተመቻችሁ ማለት ነው። ያው እንደዚህ እዚህ ጋር ሰብስክራይብ የሚለው እዚህ ጋር አደርገዋለሁ፣ ይሄኛው ደግሞ እዚህ ጋር አደርገዋለሁ ማለት ነው። ከዛ እዚህ ጋር የራይት ምልክቱ እነካለሁ። እዚህ ጋር የራይት ምልክቱን ነካ፣ እንደምታዩት ነው ማለት ነው። አሁንም በመጨረሻ አያስፈልግም፣ በቃ በቪዲዮ መጨረሻ ማስገባት እችላለሁ ማለት ነው። ከዛ አሁን ያው ፕሌይ ምልክቱን ነካና ደስ ከዛ እዚህ ጋር ከፈለጋችሁ በመጨረሻውም ላይ መጠቀም ትችላላችሁ። መጨረሻ ላይ አሁን ልክ እንዳሆነ እዚህ ጋር ነካለሁ። ከዛ አሁንም ልክ እንዳሆነ መጠቀም ማለት ነው። የመጀመሪያም ላይ በቂ ነው ካላችሁ በቂ ነው። በቪዲዮ መጨረሻ ላይ መጨመር ትችላላችሁ፣ በሰራችሁት ቪዲዮ ማለት ነው። ይሄኛው ፊት ለፊት ላይ ስለሆነ አለመጠቀምም ትችላላችሁ። ለእናንተ ለማሳየት ያህል ነው። ይሄው እኔ አስገባሁት ማለት ነው። ከዛ አሁንም ራይት፣ ከዛ አሁንም ራይት፣ ከዛ አሁን ደግሞ ቪዲዮ ከዛ አሁን ጨርሰናል ማለት ነው። ቪዲዮአችን አለቀ። ከዛ እዚህ ጋር ምንድነው የምናደርገው? እዚህ ጋር ኤክስፖርት የሚለውን እንነካለን። ከዛ አሁንም እዚህ ጋር እንነካለን። ማስታወቂያ ከዛ በዚህ መልኩ መጥቶልኛል። ሴቭ የሚለውን ነክቼ ወይም ደግሞ እዚህ ጋር ሴቭ ሳይሆን እዚህ ጋር ወደ ፈለጋችሁበት ቦታ ሼር ማድረግ ትችላላችሁ። ይሄው የሼር ምልክቱን ነክታችሁ አሁን ወደ ጋላሪ መልሰዋል። አሁንም ማለት ነው ልክ እንደ ቀደሙ። ከዛ ይሄው በዚህ መልኩ አፕሎድ የሚለውን እንነካለን። ይሄ በዚህ መልኩ ቀጥታ ወደ ጋላሪ ያሸጋግሮናል። ክፈሩልኝ።